እስኪ ያንዳንዱ ሰው እይታ ውስጥ ስለ ጊዜ እንላለን። ጊዜ በጊዜ ውስጥ ነው ያለነውና እስኪ የጊዜ እይታችሁ ምን ይመስላል? የኔን የጊዜ ፍልስፍና ወይም ደግሞ የጊዜ እይታዬን ላካፍላችሁ። እስኪ ጊዜ የዘላለም አሽከር ሲሆን ሰው ደግሞ የጊዜ ባሪያ ነው። ሰው ጊዜን በደቂቃና በሰዓት በወራትና በዓመታት ሸንሽኖ ግድግዳው ላይ ሰቅሎ በእጁ ላይ ጠፍሮ ሊገዛው ሊቆጣጠረው ይሞክራል። ጊዜ ደግሞ ሰውን ከልጅነት ወደ ወጣትነት ከጉልምስና ወደ እርጅና እያክለፈለፈ ከሞት ደጃፍ ያደርስና መቃብር ይጨምረዋል። በክረምትና በበጋ በጸደይና በመጸው እየተመሰለ መልኩን እየቀያየረ ሲመጣና ሲሄድ ሲዞርና ሲፈራረቅ የጊዜ ጉዞ ያዙሪት እንጂ የወደፊት አይመስልም። በድል ፈረስ ላይ ተቆናጦ በስኬትና በውድቀት በቀጠሮና በድንገት በጥበቃና በጥድፊያ ተጠቅሞ የሰውን ዕጣ ፋንታ የሚወስን ጊዜ መሆኑን በቀላሉ እንዘነጋለን። ጊዜን መግዛት ሲባል ራስን እንጂ ጊዜን ማስገዛት አይደለም። በጊዜ ውስጥ ትናንት የትዝታ ነገ ደግሞ የተስፋ ጎተራ ናቸው። ካመለጠ ትናንት ያላመለጠን ነገ ይሻላል። በእጅ ያለ ዛሬ ግን ከሁሉም ይበልጣል። ዛሬ ሁሌም ያለ እየመሰለ የማይደገም ተመልሶ የማይመጣ ለአንድ አፍታ ለቅጽበት ታይቶ ዳርቻ ከሌለው የዘላለም ጠፈር ገብቶ የሚሰወር በትናንትናና በነገ መሃል የተሰነቀረ እንቁ ነው። የዛሬ ሚስጥሩና ጉልበቱ ያለው ደግሞ አሁን ነው። ቅድምና በኋላ ግን ያለ ቦታቸው ዛሬ ውስጥ የተደነቀሩ የትናንትና የነገ ሽርፍራፊዎች ናቸው። እያስተዋላችሁ